የትም ሄድን የትም በዚህ ዓለም ላይ እስካለን ድረስ ምግብ መጠለያ የመሳሰሉ ነገሮችን አክሰስ ለማድረግ ገንዘብ የምንለው ነገር ያስፈልጋል። ነገር ግን የሰው ልጅና የገንዘብ ታሪክ በጣም የቆየና ሰፊ ከመሆኑ የተነሳ በመሃል ምንነቱንና ትክክለኛ ጥቅሙን ዘንግተነዋል። እስኪ አስቡት በህይወታችን ከጧት እስከ ማታ እየሰራን እናንተም እንግዲህ ወደዚህ ክላስ የመጣችሁት ይሄ ገንዘብ የምንለው ነገር በህይወታችን ውስጥ ለማብዛት ነው ማለት ነው። ነገር ግን እስኪ ስንቶቻችን ከየትስ እንደሚመጣ ጥቅሙስ ምን እንደሆነ በደንብ ይተረዳሉ። ናው ብዙ ቦታ ይሄን ገንዘብ የምንለው ነገር ለመግለጽ ሁለት ቃላቶችን ሲጠቀሙ ትሰማላችሁ፣ money and currency። ስለዚህ በዚህ ክላስ በህይወታችሁም ሆነ እንደ ትሬደር ልትመልሷቸው ከሚገቧቸው ትልልቅ ጥያቄዎች መካከል አንዱን አንስተን ዛሬ ዲስከስ እናደርጋለን። money and currency ልዩነት አለው ወይስ የለውም? ሁለቱም እንግዲህ ሲሚላር የሆነ ነገር አላቸው አይደል? መኒ ሲባል ከዚህ በፊት እንሰማለን፣ ከረንሲም ሲባል ከዚህ በፊት እንሰማለን። ነገር ግን ሁለቱም some kind of medium of exchange ነገሮች ናቸው አይደል? ማለትም እኔ ጋር የሆነ ነገር አለ፣ እናንተ ጋር የሆነ ነገር አለ። ያንን መለዋወጥ ከፈለግን እንደ medium of exchange አፕላይ የምናደርጋቸው ነገሮች ናቸው አይደል? ሶ መኒም እንደዛ ነው፣ medium of exchange ማለት እንችላለን። ከረንሲም ደግሞ medium of exchange ማለት የምንችለው ነገር አለ ማለት ነው። ሶ አሁን ልዩነት አለው ካልን ታዲያ እነዚህ ነገሮች ልዩነት ምኑ ጋር ነው ልዩነቱ ነው ጥያቄው አይደል? ሶ ይሄንን ጥያቄ ለመመለስ ሺህ ዓመታቶች ወደ ኋላ ልውሰዳችሁ። ሶ ናው ሌትስ ሴይ ከብዙ ሺህ ዓመታት በፊት ሁለት ሰዎች ነበሩ እንበል ማለት ነው። ይሄ this is an example አበበና ከበደ የሚባሉ ሁለት ሰዎች ነበሩ እንበል። ናው አበበ የሚባለው ግለሰብ ማደን በጣም ጎበዝ ነው። ነገር ግን የሚሰራቸው ጦሮች በቃ ምንም ላይክ የማይወረወሩ ናቸው፣ ላይክ ዱልዱም ናቸው። በቃ በስነ ስርዓት ጥሩ ቱል አይሰራም። ከበደ on the other hand ደግሞ የሚሰራቸው ጦሎች በጣም ሻርፕ ነው፣ ላይት ናቸው፣ ለማደን ይመቻሉ። ነገር ግን ማደን አይችልም። በቃ ቶሎ ይደክመዋል፣ ጥንካሬው የለውም፣ የመሳሰሉ ነገሮች ነው። እነዚህ ሁለት ሰዎች ለአደን በሚወጡበት ሰዓት ላይ ለየብቻቸው ስትራግል ያደርጋሉ አይደል? አበበ የሚቸገረው ምንድነው? ጦር ነው። ላይክ ማደን ይችላል፣ ጎበዝ ነው፣ ነገር ግን ወርውሮ አይገለለትም። ከበደ on the other hand ደግሞ ጥሩ ጦር አለው፣ ነገር ግን ለመወርወር አቅሙም ጥንካሬውም የለውም ማለት ነው ራይት። ስለዚህ እነዚህ ሰዎች በተወሰነ ተቸግረዋል። ሶ አሁን በመሃላቸው አንደኛው ይነሳና ኦኬ የሆነ አይዲያ አለኝ። ሶ አበበ ይመጣና ለምሳሌ ከበደ ጋር ለምን አንተ ጦር ስትሰራ በጣም ጎበዝ ነህ፣ እኔ ሳድን በጣም ጎበዝ ነኝ፣ ስለዚህ ለምን አንተ ጦሩን እየሰራ ለኔ አትሰጠኝም? እኔ ደግሞ አድኜ ላንተ ስጋ ለምን አልሰጥህም የሚባል አይዲያ ይወለዳል ማለት ነው። ሶ ይሄንን የመጀመሪያው የገንዘብ ስቴጅ የምንለው ነው which is barter stage የምንለው ማለት ነው። ሶ barter stage ምንድነው? እኔ ጋር የሆነ ፕሮዳክት አለ ወይም የሆነ ሰርቪስ አለ፣ አንድ ሰው ጋር ደግሞ የሆነ ፕሮዳክት የሆነ ሰርቪስ አለ። ሶ እሱን እንዴት ነው ኤክስቼንጅ የምናደርገው ወደምንለው ውስጥ ስንመጣ ኦኬ ያንን ሰርቪስ ወይም ያንን ፕሮዳክት በመለዋወጥ ትራንዛክሽን መፈጸም እንችላለን ማለት ነው አይደል? ሶ የባርተር ስቴጅ ሰጀስት የሚያደርገን ነገር ይሄ ነው። ናው ይሄ ታይፕ ኦፍ ትራንዛክሽን ኦፍ ኮርስ የራሱ የሆነ ችግሮች አሉት አይደል? ለምሳሌ ሌትስ ሴይ ዋት ኢፍ እኔ ሰርቪሱን ባልፈልግ ወይም ፕሮዳክቱን ባልፈልግ ችግር ይፈጥራል፣ ትራንዛክሽን መፈጸም አይችልም ማለት ነው ራይት። ስለዚህ ለምሳሌ የቅድሙ ኤግዛምፕል ስንመለስ አበበ እንደለመደው ሊያድን ወደ ከበደ ቤት በንጋታው ሲሄድ ከበደ ጦር ሰርቶ አልጠበቀውም። እንዴ ጦርስ ሲለው አይ እኔ ዛሬ ስጋ አልፈለኩም ስለዚህ ጦር አልሰራውልህም ይለዋል ማለት ነው ራይት። ትራንዛክሽን ለማድረግ በጣም ከበደ ማለት ነው ራይት። ስለዚህ አሁን ድጋሚ ከዚህ የገንዘብ ስርዓት ኢቮልቭ ማድረግ ነበረብን ማለት ነው። ሶ አሁን ምን ያስባል ከበደ? ኦኬ እንደዛ ካልክ በቃ እኔ ካንተ ጦር ስፈልግ እቺን ጨው ይሄን ያህል ግራም ወይም ይሄን ያህል ኪሎ የሚያወጣ ጨው ሰጣለሁ፣ አንተ ደግሞ ስጋ ስትፈልግ ይሄን ያህል ጨው ለምን አትሰጠኝም የሚል አግሪመንት ውስጥ ይገባሉ ማለት ነው። ሶ አሁን ይሄ ወደ ሁለተኛው ስቴጅ ኦፍ መኒ ገባን ማለት ነው which we call commodity money ማለት ነው። ማለትም just አንድ መሃል ላይ ያለ ኮሞዲቲ ሁለቱም አግሪ የሚያደርጉበት ሁለቱም የሚያስፈልጋቸው የሚስማሙበት ሚዲየም ኦፍ ኤክስቼንጅ ይፈጥራሉ ማለት ነው። ሶ በዛ ሚዲየም ኦፍ ኤክስቼንጅ ይለዋወጣሉ ማለት ነው። እንግዲህ the second stage of money ይሄ ነው። ናው ወደ ኮሞዲቲ መኒ ስንመጣ የራሱ የሆነ ካራክተሪስቲኮች አሏቸው። ሶ የመጀመሪያው ኦፍ ኮርስ ሚዲየም ኦፍ ኤክስቼንጅ መሆን መቻል አለበት ኮሞዲቲ መኒ ለመባል። ሁለተኛው ፖርተብል መሆን መቻል አለበት፣ ማለትም ከቦታ ወደ ቦታ ማንቀሳቀስ መቻል ይኖርብናል። ስኬርስ መሆን መቻል አለበት። ዝም ብሎ ለምሳሌ ድንጋይ አምጥተን በድንጋይ ትራንዛክት ማድረግ አልጀመርንም ራይት። ስለዚህ ለማግኘት ከባድና አስፈላጊ የሆነ ነገር መሆን መቻል አለበት። አራተኛው ፈንጀብል መሆን መቻል አለበት። ማለትም ፈንጀብል ስላችሁ ኢንተርቼንጀብል መሆን መቻል አለበት።
ኤግዛምፕል እኔ ጋር ያለው 10 ብር እና እናንተ ጋር ያለው 2-5 ብሮች እኩል ቫልዩ ነው ያላቸው ወይም እናንተ ጋር ያለው 10 ብር ብንለዋውጠው አንድ አይነት ቫልዩ ነው ያለው ስለዚህ ፈንጀብል የምንለው የገንዘብ ፕሮፐርቲ ምንድነው እኔ ጋር ያለው 1 ኪሎ ጨውና ከሌ ጋር ያለው 1 ኪሎ ጨው በቃ ተመሳሳይ የሆነ ነገር ነው የሚገዛው መለዋወጥ የሚችል ነገር ነው ኢንተርቼንጀብል ነው ፈንጀብል ነው የምንለው የገንዘብ ፕሮፐርቲ ነው ማለት ነው አምስተኛው ደግሞ ዲቪዚብል የምንለው ነው ማለትም ለብዙ ቦታ መከፋፈል እንችላለን ማለት ነው መለካት ይችላል ለምሳሌ 1 ኪሎ 2 ኪሎ 3 ኪሎ እያለን የኛ ሳንቲም ደግሞ 10 ብር 5 ብር 1 ብር እያለን እንደምንከፋፍለው ማለት ነው እነዚህ ፕሮፐርቲዎች በተወሰነ ያላቸው ማንኛውም ቁሶች በዚህ ስቴጅ ላይ someone else እንደ ገንዘብ ተጠቅሟቸዋል ተብሎ ይታሰብ ነበር አንዳንድ ቦታ የስቀንዶች ሊሆን ይችላሉ አንዳንድ ቦታ ጨው ሊሆን ይችላል አንዳንድ ቦታ ደግሞ precious ሜታሎች ሊኖሩ ይችላሉ ለምሳሌ ወርቅ ሲልቨር እነዚህ ወርቅና ሲልቨር ደግሞ ምንድናቸው just ገበያ መውጣት ስትፈልጉ ያንን ወርቅ ወይም ያንን ሲልቨር ይዛችሁ ትሄዱና ገበያው ጋር እዛው ይለካላችሁና ኦኬ ይሄን ያህል ያወጣል ተብሎ ኦኬ ይሄን ያህል መውሰድ ትችላለህ ተብሎ ተመዝኖ ነው የምትገበያዩት ማለት ነው ናው እነዚህ ኮሞዲቲ መኒ የምንላቸውም ደግሞ የተለያየ ችግሮች አሏቸው በራሳቸው ማለት ነው ኦኬ የመጀመሪያው ነገር ለምሳሌ የሆነ ቦታ ላይ ራንደም የሆነ በጣም ከፍተኛ የሆነ የጨው ዲስከቨሪ ቢገኝ የጨው ማሳ ቢገኝ ሰፕላዩን ዲስረፕት ሊያደርግ ነው ማለት ነው አይደል አንዳንድ ነገሮች ደግሞ ለምሳሌ ሼል ካካዋ ቢንስ የመሳሰሉ ነገሮች ከአንድ ቦታ ወደ አንድ ቦታ ሲሄዱ ሊበላሹ ሊሰበሩ የሚችሉ ነገሮች አሉና ብዙ አማውንት ማዘዋወር ትንሽ ከባድ ነበሩ አንዳንድ ኮሞዲቲ መኒዎች ማለት ነው ከዛ ባሻገር ደግሞ በዚህ ስቴጅ ላይ ስንገበያይበት የነበሩት ወርቅና ሲልቨሮች like ትሩ ቫልዩአቸው አይታወቅም ማለትም ገና ገበያ ሄዳችሁ ተመዝኖ ተለክቶ ነው ምን መግዛት እንደምትችሉ የሚታወቀው ማለት ነው ይሄ በተወሰነ ሞር ኢኮኖሚ ኮምፕሊኬትድ እየሆነ በሚመጣበት ሰዓት ላይ እንደ ትራንዛክሽን ወይም እንደ ሚዲየም ኦፍ ኤክስቼንጅ ይዞ ለመቀጠል በጣም አስቸጋሪና ከባድ ነበረ ማለት ነው ወደ ቀጣዩ የፋይናንሻል ስቴጅ መሸጋገር ነበረብን which we call coins ማለት ነው ማለትም ያው ሳንቲሞች እንግዲህ በሰው ልጅ ፋይናንሻል ታሪክ ላይ ለረጅም ጊዜ እንደ ሚዲየም ኦፍ ኤክስቼንጅ አገልግሏል ተብሎ የሚታወቀው ሳንቲሞች ነበሩ እነዚህ ሳንቲሞች አሁን እንደምናየው just ዝም ብሎ ቺፕ ሜታሎች ሳይሆኑ ጎልድ እና ሲልቨር ሳንቲሞች ነበሩ ማለት ነው እነዚህ ሳንቲሞች በጣም ለረጅም ጊዜ የሰው ልጅን ትራንዛክት በማድረግ በጣም ከፍተኛ የሆነ ሮል ነበራቸው ቤዚካሊ በአንድ ቦታ ላይ ያለ ለምሳሌ አንድ ንጉስ ሊሆን ይችላል ያንን ሳንቲም ሚንት አድርጎ ያው ለሳንቲም ሲታተም ሚንት ተደረገ ይባላል ማለት ነው ሚንት ተደርጎ የራሱ ምስል ማተም ሰማው ይመታና ያ ገንዘብ ይለቀቃል ማለት ነው ለረጅም አመታት ደውሃን ኮይን የሚባለው ለምሳሌ የቻይና የኤንሸንት ቻይና ኮይን ኦልሞስት ለ400 ምናምን አመታት ቫልዩን ጠብቆ ትራንዛክት አስደርጎ ቆይቷል ማለት ነው ስለዚህ ሳንቲሞች በጣም ለረጅም ጊዜ ሰርተው ነበር ናው እነዚህም ግን የራሳቸው የሆነ ፕሮብለሞች ነበራቸው አንደኛው እነዚህ ሳንቲሞች ኤጅ አልነበራቸውም አሁን ለምሳሌ አጠገባችሁ 50 ሳንቲም or 25 ሳንቲም ምናምን ካላችሁ ካስተዋላችሁ ጠርዝ ላይ የሆነች የሚሻከር ኤጅ ነገር አላታል እሷ በድሮ ጊዜ አልነበረም እና ኤንሸንት ኮይኖች አብዛኞቹ የሆነ ኢሬጉላር የሆነ ሼፕ ነው ያላቸው ይሄ በምን የመጣ ነው ብዙ ጊዜ ከአንድ ቦታ ወደ አንድ ቦታ ሲለዋወጥ አንዳንድ ሰው እየሸረፈ ለራሱ ያስቀር ነበር ሳንቲም ማለት ነው ማለትም የተወሰነች ወርቅ ሸረፍ ተደርጎ ይቀመጣል ብርም ሲሆን ላይክ ትንሽ እየተሸረፈ ከሰው ወደ ሰው ሲሄድ እንደዛ አይነት የሚሰራ ነገሮች ነበሩ ማለት ነው ኢንፋክት ኢቭን እሱ ብቻም ደግሞ ሳይሆን አንዳንድ ቦታዎች ላይ ታክስ የሚከፈለው የአለውን ሳንቲም 1/8 በመሸረፍ ነበረ ማለት ነው ይሄ ኦብቪየስሊ እመጣበታለሁ የተለያዩ ችግሮች አሉት ዴን ከዚህ በላይ ደግሞ ያመጣው ችግር የነዛ ሳንቲሞች ኢሹ የሚደረጉት በክራውን ወይም በነገስታቱ ነበር ኦኬ እነዚህ ነገስታቶች በጣም ኤክስፔንሲቭ የሆነ ነገሮችን ለመገንባት ለምሳሌ ካስሎች ሊሆን ይችላሉ ወይም ደግሞ ከሆነ ቦታ ላይ ራሳቸውን ዲፌንድ ለማድረግም ሊሆን ይችላል ግዛታቸውንም ለማስፋፋት ጦርነት ለመክፈት ሲያስቡ ከፍተኛ የሆነ ገንዘብ ያስፈልጋቸዋል ማለት ነው ያንን ለማድረግ ብዙ ሳንቲም ማውጣት መቻል አለባቸው አሁን the only problem ምንድነው ያላቸው የወርቅ መጠን ትንሽ አነስ ይያለ ተቸገሩ ምን ያረጉ ነበረ ልክ አዲስ ሳንቲሞችን ሲያተሙ ለምሳሌ 5 ኪሎ የሚያወጣ ወርቅ ከሆነ የሚያስቀምጡት ከዛ 5 ኪሎ ውስጥ በፊት ሙሉኑ ወርቅ ሳንቲም ነበር የሚታተምበት አሁን ቺፐር ሜታል ይቀላቀላሉ ማለት ነው ማለትም ኮፐር ኦር ሌሎች ቺፐር ሜታሎች ይቀላቅሉና የተወሰነ ፐርሰንት አድርገው የሚያወጡት ሳንቲም ይበዛላቸዋል ማለት ነው ይሄንን actually debasement እንለዋለን
እና በአውሮፓ ሀገራት ላይ የነበሩ የተለያዩ ነገስታቶች በየጊዜው ማድረግ ጀምረው ነበር ይሄንን የተለያዩ ጦርነቶችን ፈንድ ለማድረግ ማለት ነው። ሶ ቤዚካሊ እነዚህ ተያያዥ የነበሩ ኢሹዎች ከጊዜ ወደ ጊዜ ኢንተርናሽናሊ ለሚገበያዩ ነጋዴዎች መርቻንቶች it was a big problem። ምክንያቱም እንግዲህ የሆነ አንድ ነገስታት በየጊዜው ዲቤዝ የሚያደርግ ከሆነ ከረንሲው ዲቤዝመንት ምን ብያቸዋለሁ ቺፐር የሆነ ሜታል መተካት ነው እንደ አዲስ ሲያትሙ የወርቅ ሳንቲም ማለት ነው። ሶ ይሄ እንዳልኳችሁ ኢሹ ፈጠረ። ስለዚህ ለምሳሌ ጣሊያን ያለ ነጋዴ ከሆነ ከእንግሊዝ ጋር ለመገበያየት እና ብዙ ገንዘብ ለመከፋፈል ያው በተወሰነ ትረስት ኢሹ ይኖራል። የዛ ሀገር እንግዲህ የወርቅ ሳንቲም ላይ ትንሽ ኮንትሮቨርሻል የሆኑ ነገሮች ይኖራሉ ማለት ነው። ሶ አሁን ይሄ ችግርን ለማለፍ ሲሉ የተለያዩ ኢንተርናሽናል መርቻንቶች የራሳቸውን ሶሉሽን መጠንሰስ ይጀምራሉ ማለት ነው። ከነዚህ ውስጥ መካከል አንደኛው ሜዲቺ የሚባሉ የመርቻንት ፋሚሊ ነበር። ሶ እነዚህ በጣሊያን ውስጥ የነበሩ በጣም ትልቅ የመርቻንት ፋሚሊ ነበር ሜዲቺ የሚባል ማለት ነው። ሶ ምንድነው እነዚህ ያደርጉ የነበሩት? ኦኬ በድሮ ስርዓታቸው አንድ ሰው ከእንግሊዝ፣ ጣሊያን፣ ፈረንሳይ ያሉ ሰዎች ለመገበያየት ለምሳሌ 100,000 የወርቅ ሳንቲም የሚፈለግበት ግብይት ከሆነ ከአንድ ቦታ ወደዛ ድረስ 100,000 የወርቅ ሳንቲም ሄዶ ድጋሚ ወደዛ የወርቅ 100,000 ሳንቲም ሄዶ ብዙ ጣጣ ይፈጥራል። ሶ ለዚህ ሾርትከት ያበጃሉ ማለት ነው። ሶ ይሄ ሾርትከታቸው ምንድነው? ዴት የሚባለውን ሲስተም ይፈጥራሉ። ሶ ምንድነው ይሄ ሲስተም? የአንድ ሰው ብድር ቫልዩ አለው ብለው ነው የሚነሱት ማለት ነው። ሶ ይሄ ምን ማለት ነው? አዲሱን እንግዲህ አሁን ላይ የምናውቀውን የዴት ቤዝድ ሲስተምን እንግዲህ ከዛ ጀምሮ የተወለደች ነገር ናት ማለት ነው። ሶ እንዴት ነበር የሚሰራው? ለምሳሌ እኔ ጣሊያን አለው እንበል፣ ሚኪ የሚባል ኢንግላንድ ውስጥ ያለ ነጋዴ አለ፣ ኦር አበበ ደግሞ የሚባል ደግሞ ፈረንሳይ ውስጥ አለ እንበል። እኔ ለምሳሌ ከኢንግላንድ 100,000 የወርቅ ሳንቲም የሚያወጣ ኮተን ማስመጣት ፈለግኩኝ እንበል። ኢን ዘ ሚን ታይም ደግሞ ሚኪ ከፈረንሳይ ደግሞ 100,000 የወርቅ ሳንቲም የሚያወጣ ወይን ማምጣት ፈልጎ ነበረ እንበል። አሁን ኖርማሊ የምናደርገው የኔን 100,000 ወደ እሱ አስተላልፈን ወርቅ ሳንቲሙ ድጋሚ ወደ ጣሊያን ተልኮ ከሚሆን ለምን ጀስት እኔ 100,000 ወርቅ ሳንቲም እንዳለብኝ ፈርሜ እና መክፈሌን የሚያረጋግጥ ፕሮሚስ ፈርሜ ያልችን ወረቀት ለሚኪ ብሰጠው ነገሮችን ያቀለ ነበር ማለት ነው። ራይት ሶ እቺ ወረቀት IOU ትባላለች። IOU ማለት the letter IOU just አለብኝ እንደማለት ነው። it's just a promise to pay። ይሄንን ከጻፍኩና በወረቀት ፈርሜለት ለሚኪ ሰጠዋለሁ። then ከሚኪ እቃዬን ወስዳለሁ ማለት ነው። in the meantime ደግሞ ሚኪ ከፈረንሳይ ማስመጣት የፈለገው ነገር ካለ ያንችን ወረቀት የኔን ብድር ወደ ማን ያስተላልፋል? ወደ አበበ ለሚባለው ፈረንሳይ ላለው ነጋዴ ያስተላልፍና እቃውን ይገዛዋል ማለት ነው። ናው ይሄ ሲስተም በደንብ እየሰራ ነበር as long as መሃል ላይ ያለ ሚድልማኑ እስከታመነ ድረስ ይሄ ሲስተም ይሰራ ነበር። ሶ ቤዚካሊ በዛ ጊዜ ውስጥ እነዚህ ሚድልማኖቹ ሜዲቺ የሚባለው እንግዲህ ፋሚሊ ነበር ማለት ነው። የተለያዩ ኢንተርናሽናል መርቻንቶች እችን አዲሷ ታይፕ ኦፍ የገንዘብ የወረቀት ገንዘብ ብድር ትራንዛክት መደራረግ ይጀመራል ማለት ነው። ዴን በ6 ወር አንዴ ሊሆን ይችላል ወር በ3 ወር አንዴ ሊሆን ይችላል ወደ ሚድልማን ቤቱ ወይም ዌራውስ ይሰበሰቡና ያንን ብድር ሴትል ያደርጉት ነበረ ማለት ነው። ሶ አዲስ የገንዘብ አይነት ተወለደ ማለት ነው። ራይት ሶ አክቹዋል ፊዚካል ጎልድ እና ሲልቨር ኮይኖችን ትራንዛክት ከማድረግ ውጪ እነሱን ሪፕሬዘንት የሚያደርግ ብድር የያዘ just promise to pay ያንን ወረቀት ትራንዛክት ማድረግ ጀመርን ማለት ነው። ሶ ይሄ የመጀመሪያው ፓርት ነው። ናው ይሄ ሁሉ ውስጥ ምን አስገባን? አረ ስለ ትሬዲንግ ለማወቅ ነው የገባነው እዚህ ውስጥ ዲቴል ውስጥ ለምን ማስገባን የምትሉ ሰዎች ካላችሁ በደንብ እያያይስኩላችሁ እመጣለሁ። ኤቭሪቲንግ በጣም ዌል ኮኔክትድ ነው ማለት ነው። just patiently ተከታተሉ። ሶ ሁለተኛው ፓርት ደግሞ ምንድነው? በዛ ጊዜ እንግዲህ ያው በጣም ብዙ ሰዎች በጣም ትልልቅ የወርቅ ክምችት ያላቸው ሰዎች ያው ቤታቸው ላይ ያስቀምጡ ይችላሉ ማለት ነው። ሶ አሁን ላይ ባንክ ብር እንደምናስቀምጠው በዛ ጊዜ ደግሞ ወርቅ የሚጠብቁ ወርቅ የሚያስቀምጡ ሰዎች ነበሩ። we call them gold smiths ማለት ነው። ሶ እነዚህ ሰዎች የሚያደርጉት ነገር ምንድነው? በቃ ትልቅ ካዝናና ሰዎች ጋርዶች ምናምን ቀጥረው በቃ ሰዎችን ወይም ኮሚኒቲ ውስጥ ያለውን ወርቅ እነሱ ጋር ይቀመጣል። ናው እነዚህ ሰዎች from time to time ምን ሪያላይዝ ያደርጋሉ? ኦኬ እኔ ጋር የተከማቸው ወርቅ እኮ ዝም ብሎ አቧራ እየጠጣ ነው።
ሰዎቹ አይፈልጉትም አሁን ይሄንን ወርቅ ስለዚህ ለምን መልሼ ኮሚኒቲ ውስጥ ያበደርኩት አራጣ ለምን ቻርጅ አላደርጋቸው ማለትም ያው ኢንትረስት ቻርጅ ለምን አላደርጋቸው which we call is basically አራጣ ማለት ነው right so ለምን ቻርጅ አላደርጋቸው ወደሚል ሞዴል ውስጥ ይገባሉ now imagine በጣም ያበደ ቢዝነስ ሞዴል የናንተ ገንዘብ ያልሆነውን ገንዘብ አውጥታችሁ አበድራችሁ እዛ ላይ ኢንትረስት ቻርጅ አድርጋችሁ ማትረፍ it's በጣም የሚገርም ቢዝነስ ሞዴል አይደል ወይ ከዚህ የተሻለ ቢዝነስ ሞዴል ደግሞ አሳያችኋለሁ so basically እንደዛ ያደርጉ እነዚህ ሰዎች በጣም ፓወርፉል እየሆኑ ይመጣሉ then community ውስጥ በጣም እየታመኑ more powerful እየሆኑ more አትራፊ ሲሆኑ more ሀብታም ሲሆኑ more ሰዎች ይቀጥራሉ so ሉፑ በዚህ መልኩ ይቀጥላል ማለት ነው so more ታማኝነት ያገኛሉ ሰው more እነሱ ጋር ዲፖዚት ያደርጋል በዚህ ስቴጅ ላይ ኦሬዲ ይሄ የዴት ቤዝድ ከረንሲው ተለምዷል ማለትም አንድ ሰው አለብኝ ብሎ ፈርሞ የሚሰጠው ወረቀት ከሚታመን ሶርስ ከሆነ ማንንም ሰው ያንን መጠቀም ችሏል ኦኬ ተለምዶ ነበር ማለት ነው so እነዚህ ጎልድ ስሚዞች በጣም የታወቀ ጎልድ ስሚዝ ከሆነ ወረቀቱን ላይ ብቻ ሰጥቶ ማበደር ይችል ነበር ማለት ነው ማለትም ኦኬ እነዚህ ሰዎች እኮ ምሰጣቸውን ወርቅ actually like ለነሱ ስራ ነው ያንን ሁሉ ወርቅ በፊዚካል ወርቅ ማበደር ስለዚህ ለምን እኔን እስካመኑኝ ድረስ just ወረቀት ላይ ለምን ጽፌ አላበድራቸውም ወደሚለው ይመጣል then obviously ደግሞ እንዳልኳቸው already በጣም ትልልቅ ሀብታሞች ስለሆኑ ይታመኑ ነበር reputable የሆነ ሶርስ ስለነበሩ ማለት ነው so okay ስትበደሩ ስትሄዱ 100,000 ወርቅ ሳንቲም እኔ ጋር አለ ብሎ በወረቀት ያበድሯል then community ውስጥ ያቺ ወረቀት ትራንዛክት ተደረገ ነበር ማለት ነው then still mind you እቺ ወረቀት ወርቅን ነው ሪፕሬዘንት የምታደርገው ማንንም ሰው ያ ወረቀት ያለው መጥቶ ማወራረድ ይችላል ወርቁን መውሰድ ይችል ነበር ማለት ነው now from time to time እነዚህ የወርቅ ስሚዞች ነገሩን ሲያዩት ኦኬ ሰው ኮኔን በደንብ ያመነኝ ነው አሁን ላይ so ያለኝ ለምሳሌ 500,000 ወርቅ ሳንቲም የሚሆን ነው ነገር ግን 2 ሚሊዮን አርጌ ብጽፍ ማን ያውቃል ቆይ ሲጀምር ስለዚህ እኔን እስካመኑኝ ድረስ ወረቀቱን ያምኑታል ወደሚል ይገባሉ ማለት ስለዚህ ካላቸው የወርቅ ሳንቲም በላይ just ወረቀቱ ላይ እየጻፉ ማበደር ይጀምሩ ነበር now imagine አዲስ የቢዝነስ ሞዴል ያላችሁን ገንዘብ ማበደር ይቅርና የሌላችሁን ገንዘብ አበድራችሁ እዛ ላይ ኢንትረስት ቻርጅ ማድረግ ደግሞ በጣም ያበደ ቢዝነስ ሞዴል ነው አይደል right so በአሁኑ ጊዜ ላይ ፍራክሽናል ሪዘርቭ ባንኪንግ የሚባለው ይሄ ነው ቤዚካሊ ስለዚህ አሁን ላይ ያለማችንም ሆነ በሀገራችንም ውስጥ ኤቭሪዌር ያሉ ባንኮች ፍራክሽናል ሪዘርቭ ባንኪንግ ብለው የሚሰሩት ስራ ይሄ ነው ቴክኒካሊ የሚያበድሩት ብር ቴክኒካሊ ዲፖዚት አይደለም ካላቸው ዲፖዚት የተወሰነ ሪዘርቭ ይቀመጥና ያንን ቀሪውን ማበደር ይችላሉ so basically the early day bankers ይሄንን ኮንሰፕት ግን የወለዱት በዚህ አይነት way ነው ማለት ነው now እነዚህን ፖይንቶች ያነሳውበት ምክንያት አለኝ creation of money በደንብ አንደርስታንድ ለማድረግ እንዲቀላችሁ እነዚህን ኮንሰፕቶች አንደርስታንድ ማድረግ አለባችሁ which is debt and fractional reserve banking የምንላቸው ነገሮች ማለት ነው so እያያዝ ነው እንመጣለን ቀጣዩ በጣም ኢምፖርታንት የሆነ ሞኔታሪ ሂስትሪ ላይ ማወቅ ያለባችሁ ነገር ምንድነው እንዴት ነው ሴንትራል ባንኮች የተቋቋሙት አሁን በትሬዲንግ ላይ የተለያዩ ኒውስ ኢቨንቶች ላይ ለምሳሌ የአሜሪካ ሴንትራል ባንክ ሲያወራ ማርኬቱ በጣም አፌክትድ ይሆናል የእንግሊዝ ሴንትራል ባንክ ሲያወራ በጣም አፌክትድ ይሆናል እነዚህ ኢንስቲትዩሽኖች ሲጀመር ለምንድን ነው የመጡት ምንድነው የሚሰሩት የሚለውን ነገር አንደርስታንድ ካደረጋችሁ ከብዙ ትሬደሮች በላይ የተለየ ፋንዳሜንታል ኤጅ ይኖራቸዋል ማለት ነው so in the next chapter የምናየው ነገር ሴንትራል ባንኮች እንዴት ተፈጠሩ ለምን ተፈጠሩና ምንድነው ኢኮኖሚው ላይ ያላቸው ሮል የነሱን ሂስትሪ እናያለን